ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ሪቪዥን ኦፍ ፕሪዝምስ ኤንድ ሲሊንደርስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪቪዥን ኦፍ ፕሪዝምስ ኤንድ ሲሊንደርስ From previous grades, you learned about prisms and cylinders. እንግዲህ ፕሪዝም እና ሲሊንደር ምን እንደሆኑ ተምራችኋል ከዚህ በፊት። እስኪ እንደው ለማስታወስ ያክል ፕሪዝምስ ማለት ቤዛቸው ላይ ዲፔንድ ሆነን የተለያየ ስያሜ እንሰጣቸዋለን። ለምሳሌ ይሄን ብንወስድ ይሄ ቤዝ ትሪያንግል ከሆነ ተመሳሳይ ይሄንኑ ከላይ እንደዚህ እንሰራና ምን ማድረግ ነው? ማገናኘት ይሆናል ማለት ነው። ይሄን ከዚህ ይሄን ከዚህ ይሄ ምንድነው ማለት ነው? ትሪያንጉላር ፕሪዝም ይባላል። ለምን? ቤዙ ትሪያንግል ስለሆነ። ሌላ ሬክታንግልን ብንወስድ በተመሳሳይ ሬክታንግልን ብንወስድ እንደዚሁ ይሆናል ማለት ነው። እሱም ይሄን ከዚህ እናገናኝ፣ ይሄን ከዚህ እንግዲህ ስዕል ያው ትንሽ ችግር አለብኝ። ይሄ ምን ይሆናል ማለት ነው? ቤዙን እዩት፣ ሬክታንግል ስለሆነ ሬክታንጉላር ፕሪዝም ይባላል ማለት ነው። ሬክታንጉላር ፕሪዝም ይባላል። ሌላ ስኩዌርም መውሰድ እንችላለን። እንደዚህ ማለት ነው ስኩዌር። ይሄንንም እንደዚህ ስከች ማድረግ እንችላለን። ይሄ ምንድነው? ፕሪዝም ነው ማለት ነው። ፕሪዝም እንግዲህ በዚህ መልኩ ፕሪዝምን በቀላሉ ማሳየት ይቻላል። ሲሊንደር ደግሞ ጣሳ ነው የሚመስለው፣ እንደዚህ ያለ ማለት ነው። ሲሊንደር እንዲህ ጣሳ የሚመስል የዚህ አይነት ነው ማለት ነው። ይሄ ሲሊንደር ነው። እነዚህኛዎቹ ምንድናቸው? ፕሪዝም ናቸው፣ ግን የተለያየ ፕሪዝም አይነት ናቸው። ትሪያንጉላር ፕሪዝም፣ ሬክታንጉላር ፕሪዝም ቤዛቸው ላይ ዲፔንድ ሆነን ማለት ነው። you also studied the formulas for finding their surface areas and volumes. እንግዲህ ቮሊዩም ምን እንደሆነ ታውቃላችሁ። ውሃ ፈሳሽ ለምሳሌ እዚህ ውስጥ ብናስገባ ምን ያህል መያዝ ይችላል የሚለውን መግለጽ መቻል ማለት ነው፣ ይዘት ማለት ነው። ሰርፌስ ኤሪያ ማለት ደግሞ ለምሳሌ ይሄን ነገር ዙሪያውን ቀለም ብንቀባው ምን ያህል ኤሪያ ከቨር ያደርጋል። ይሄን ቀለም እንደዚህ ብንቀባው አሁን ሰርፌስ ኤሪያ ላይ ስንመጣ ላተራል ሰርፌስ ኤሪያ ይባላል። ላተራል ሰርፌስ ያ ማለት ከነዚህ ከታችና ከላይ ካሉት ውጪ ያለው ኤሪያ ማለት ነው። ይሄ ለምሳሌ ይሄ እንደገና ይሄ በዚህ በኩልም ያለው እንዳለ ተቀብቶ እሱ ምን ይባላል? ላተራል ሰርፌስ ኤሪያ ይባላል። እነዚህኞቹ ደግሞ አሉ። እነዚህ ሁለቱ ቤዝ ኤሪያ ይባላሉ። አንድ ከላይ አንድ ከታች ቤዝ ኤሪያ። የዚህ የቤዝ ኤሪያውና የነዚህ የቤዝ ኤሪያዎቹና ይሄ የላተራል ሰርፌስ ኤሪያው እነዚህ ማለት ናቸው። በአጠቃላይ አንድ ላይ ቶታል ሰርፌስ ኤሪያስ ይባላሉ ማለት ነው። ቶታል ሰርፌስ ኤሪያስ